ሰላም 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 ውድ የማርታ ወሬኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ። ያው ትናንት ፍፄ ሀይሚና ብሩክን አስታርቋቸዋል። ግን ብሩክ ደስተኛ አይመስልም በመታረቁ። ምን አይነት ችግር እንዳለባቸው ግን አይዶን ነው እኔ አላወኩም። ያው ግን ነገሮችን በውስጥ እኛ ራሳችን እንጨርሳለን ተነጋግረን። በጣም ብዙ ነገር የምጠይቃት ብዙ ነገር ያልተመለሰልኝ ጥያቄዎች አሉ። እሱንም በግልጽ እንድታወራኝ እፈልጋለሁ ብሏል። በመጀመሪያ ፍፄን በጣም በጣም ከልብ እናመሰግናለን ማለት ነው። አንተ የሰው ደስታ የሚያስደስትህ የሰው ፍቅር የሚያስደስትህ ሰው ነህና እንደዚህ አይነት ሰው ማግኘት በጣም 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 ትልቅነት ነው መታደል ነው ማለት ነው። እና ሲቀጥል ፍፄ እኔ በጣም ነው የሚደበረኝ እነሱ ሲጣሉ ሲለያዩ እና ነገሮችን በተቻለኝ አቅም ነገሮችን ለማስተካከል በራሴ መንገድ አናግሬያቸዋለሁ ብሎ ነው ትናንት በራሱ ቻናል በፍፄ ቻናል የመጣው ማለት ነው። እና መጀመሪያ ብሩክን ያናገረው ብሩክ በጣም ብዙ ነገሮች ኮምፕሌን አድርግቷል። ብዙ ነገሮችን ማብራሪያ ሰጥቷል። አንደኛም እምነት 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 ትልቁ ነገር እሱ ነው። እንዴት ልመናት ለነገ ህይወታችንስ እንዴት ነው? እሷ ትልቅ ሰው ናት። ነገሮችን ለምንድነው በራሷ መንገድ የማታደርገው? ተይ ስትባልስ ለምንድነው የማትሰማው? በራሷ ብቻ ነው የምትወስነው። ይህ ነገር ደግሞ እኔን ጉዳት ውስጥ ይከተኛል ያለው ብሩክ ማለት ነው። እና በቃ ጥፋት አጥፍታለች ሀይሚ። በማጥፋቷም ደግሞ አምናለች። ትልቁ ስህተቷ የፋሲልን ቀለበት መቀበሏ ነው። ከማገቱ ሁሉ ውጪ ብሩክን እየደበረው ያለው ለምን ቀለበቱን ትቀበለዋለች? ለምን የፈለገ ሰው ደስ እንዲለው ብሎ ሰው እሱ ይደብረዋል ለጓደኛ ተብሎ ቀለበት መቀበል ተገቢ አይደለም። ያ ነገር እኔም በፍጹም ያስደብረኛል የሚደብረኝ ፓርት ነው ብሏል ማለት ነው። ሲቀጥል በጣም እንጃ እኔ አላውቅም። ግን ሀይሚም መታ ነበረ ለሁለት ተነጋግሯል ኦሬዲ ለሶስት ነው። ግን የሆነ ሙሉ በሙሉ እርቅ ያደረገ አይመስለኝም። ሀይሚ ናት ደስተኛ የሆነችው በቃ በጣም ይቅርታ በቃ እኔ ካንተ ውጪ መኖር አልችልም ልቤ አንተ ጋር ነው። በቃ ይሄ አለ አይደለ የምታፈቅሩትን ሰው ስታጡ ምናምን የሚሰማችሁ ስሜት ያን ነገር ነው እንትን ያደረገችው የተናገረች እያለው ማለት ነው። ብሩክ ብዙ ጊዜ ግን ብሩክ እንደዛም ሆኖ ፊቱን ዘፍዝፎት ነው ያለው። ሲታረቁ ደስተኛ አይደለም። ለምን እንደሆነ አይ ዶንት ኖ እኔ ምንም የገባኝ ነገር የለም። እንትን ያለኝም ነገር የለም። ለምን እሱን አላውቅም። ነገር ግን ያው ሙሉ በሙሉ ይሄ እንደዚህ ካሜራ መሃል ላይ ባይነጋገሩም ካሜራ ፊት ለፊት ባይነጋገሩም በኋላ ላይ ከካሜራ ውጪ ይነጋገራሉ ብዬ አስባለሁ። በጣም ብዙ ጥያቄ የምጠይቅሽ ጥያቄዎች አሉ ብዙ የምትመልሽልኝ ነገሮች አሉ። እሱም ያው ለካሜራ አልተናገሩም ግን በራሳቸው በግላቸው ተነጋግረው ይፈቱታል ብዬ አስባለሁ ማለት ነው። ሲቀጥል ሀይሚ ደግሞ ከአሁን ካደረግሽው ስህተት ተምረሽ ነገን ይሄን ስህተት ላለመድገም ራስሽን አሳምኚ። ጥፋትሽን ወቂ ድክመትሽን ወቂ ምን ጋር ነው ስህተቴ ብለሽ ወቂ። ያን ነገር ካወቅሽ ከብሩክ ጋር በጣም ተስማምታችሁ ትሄዳላችሁ። አንቺ ችግርሽ ምንድነው? ድርቅ ያለ ባህሪ አለብሽ ችክ ነሽ በቃ አንድ ነገር በቃ አንቺ ከፍፄ ቀለበቱን መቀበሉ ምንም ነገር ቁም ነገር ብለሽ አላየሽም። አልወደድኩትም ለሱ ክብር ብዬ ተቀበልኩት እጄ ላይ አላደረኩትም። ይሄ አያስኬድም። አንቺ ፍቅረኛ ያለሽ ሰው ነሽ። እዚህ ጋር ህይወት አለሽ አይደለም። በቃ አያስፈልግም ቀለበት የሚባለው ፓርት ራሱ አያስፈልግም። ስትናገሪ ደግሞ በቃ ይሄ እንዲድርቅ እንኳን ሳይሆን ይቅርታ እንደዚህ ይሄ ነገር እኮ አድርጌያለሁ ምናምን ብለሽ ነው እንጂ መናገር ያለብሽ አንቺ የበለጠ እንደዛ ስትሆኚ እሱ ልጁ ሆት ይሆናል በጣም ይናደዳል። ታውቂዋለሽ የብሩክን ባህሪ በጣም አንድ አይነት ባህሪ ነው ያለባችሁ ማለት ነው። እና ቢያንስ እሱ ይሻላል ትንሽ ነገሮችን እንኳን ተረጋግቶ እንትን ይላል ያስባል። እና ፍፄም ትናንት ያው መልካም ጓደኛ አንዳንድ ጊዜ ካጠገባችሁ ይኑር ማለት ነው። እና ፍፄ አስታርቋቸዋል ማለት ነው። እና ፍፄ በጣም ደሳስ የሚል ፖይንቶች ተናግሯል። በጣም ደስ የሚል እናንተ ተጣልታችሁ ለምን ለሰው የሰው ደስታ ትፈጥራላችሁ? አሁን ለምሳሌ ፋሲል የሚፈልገው የሀይሚና የብሩክን መጣላት ነው። መለያየትን ነው የሚፈልገው። ለምን ሀይሚን ወደ ራሱ ማምጣት ወይ ወደ ራሱ ማቅረብ ስለሚፈልግ ማለት ነው። ፍፄ ደግሞ ያ ነገር እንዲሆን አልፈለግም። ለምን አንድ ላይ ሆናችሁ ለምን ሰው አታናድዱም? ለምን አሁን ብዙ ጊዜ ሚዲያ ላይ ስትሄዱ
የብሩክ ወዳጆች አሉ፣ የሀይሚ ወዳጆች አሉ። አንዳንድ ሰዎች ብሩክ ትክክል ውሳኔን የወሰንከው ለነገ ህይወትህ እምነት ታጣለህ። እንዴት ነው ይህችን ሴት የምታምናት? በጣም ኮምፕሌን ሲደረግበት ነበር። በአንድ በኩል ደግሞ ትምህርት ነው እያስተማሩን ያለው ነው። ይሄ ትምህርት ምንም አይነት ትምህርት አያስተምርም። ሴት ልጅ ፍቅረኛ እያላት የሄዳ ቀለበት መቀበል ነው ትምህርት? ይሄ ምንም አንዳንድ ሰዎች ትምህርት ይሄ ትምህርት የሚሰጥ አይደለም። ለዛውም ብትሉ በጣም አጥፍታለች። በጣም ጥፋተኛ ነው ቀለበት መቀበሏ ማለት ነው። ግን ያው እውነታው ሲታወቅ ፕራንክ ነው። ያን ነገር ማወቅ ነው ያለብን እንጂ ይሄ ምንም አይነት የሚያስተምር ነገር እየሰሩ አይደለም። ሲቀጥል ትናንት ፍፄ በጣም ደስ ብሎኛል፣ አኮርቶኛል። ያው ቻናሉን መስራት ሊጀምርብን ነው መሰለኝ። ግን በእርቅ መጥቷልና በጣም ደስ ካለኝ ነገር ሀይሚና ብሩክ ሲታረቁ ዝናብ የዘነበው ነገር በቃ እግራቸው እርጥብ ነው። በቃ የሆነ ለምለም አይነት ፍቅራቸው ተስፋ ያለ ነገር ይመስላል። ወደፊት በጣም ብዙ ነገር የምንጠብቅ አይነት ፍቅር ነው እና እነዛ አራቱ ልጆችንም ትወልዳላችሁ። ኤኒዌይስ እና ብሩኬም ተረጋጋና ያለውን ነገር ክሊር ማድረግ ሞክሩ። ውስጣችሁን ንጹህ አድርጉ። ዋናው ነገር ደግሞ እናንተ መነጋገራችሁ፣ እናንተ መግባባታችሁ ትልቁ ፖይንት ማለት ነው። ሌላው ነገር እዛ ሴት በጣም ቀላል ነገር ነው እና ለነገ ይህን ስህተቷን እንዳትነገር ወይ አንዳንድ ሰዎች በቃ ሁሉን ነገር የሰው ልጅ አመለካከቱ ሁሉ አስተሳሰቡ ይለያያል እና አንተ በምትረዳበት መንገድ ሀይሚ ያልተረዳችም ይሆናል። ግን ስህተቷን ንገራት፣ ጥፋቷን ንገራት። ያን ነገር ደግሞ ለነገ አስተካክላ አርማ ትመጣለች ብዬ አስባለሁ። ዋናው ከምንም በላይ ፋሲካ ነው። አሁን ደግሞ አገር ቤት ልትሄዱ ነው። ባልን ደስተኛ ሆናችሁ ማክበራችሁ ትልቅ ነገር። ጥል ለማንም አይጠቅምም። በጥላችሁ ውስጥ ንፋስ ነው የምታስገቡት፣ ሰይጣን ነው የሚገባው። የእናንተን ክፍተት በጣም ብዙ ሰዎች የሚፈልጉ ሰዎች አሉና ብሩክ በተቻለ አቅም ደስተኛ ሁን። በእርግጥ ይደብራል ያደረገችው ነገር፣ የሰራችው ስህተት ያስጠላል። ግን በቃ ተው። ከአንዷን ስህተት ሳይሆን አብራችሁ ያሳለፋችሁትን መልካም ነገሮች፣ አብራችሁ የነበራችሁትን ጥሩ ጊዜዎች ማሰብ አለብን። ለአንተ በነበረች ሰዓት መልካም ሰው ናት ሀይሚ፣ እሷም አንተም እንደዛው ማለት ነው እና ያን ነገር ማሰብ ይበልጣልና ብሩኬ አይደብርክ። አንተ አሁን ውስጥክ ስሜት ያለው እምነት ነው። ለነገ ህይወታችን እንዴት ነው የማምናት፣ ፍቅራችን እንዴት ነው የሚቀጥለው? እንደዚህ የምታደርግ ከሆነ ነገስ ሌላ ሰው መጥቶ ቀለበት ቢያደርግላት ትቀበላለች። ያ ነገር ነው ብሩኬን ውስጡ ሊደብረው የቻለው፣ ደስተኛም ላያደርገው የቻለው ማለት ነው እና ያ ነው። ሲቀጥል በብሩኬም አትፍረዱ። ለምን አሁን በቅርብ ነው ገና ይሄ ነገር ከተፈጠረ 1 ሳምንት ምናምን ነው እና በ1 ሳምንት ደግሞ የይቅርታ ነገር ሲመጣለት ነገሮች ያስባል ከምንም በላይ ማለት ነው እና ያው ዳግመኛ ፋሲል መጥቶ ህይወቷ ውስጥ እንዳለመግባቱ ያ ሁሉ ያስባል። ሲጀመር ፋሲልን ማስቆም የምችለው ሀይሚ ናት። ፊት ካልሰጠችው፣ አጠገቧ እንዲደርስ ካላደረገችው ፋሲል አጠገቧ መጥቶ አይደርስም። ይሄን ደግሞ ሀይሚ ትልቅ እንትን ታደርጊያለሽ ብዬ አስባለሁ ማለት ለምን ብሩኬን ማጣት ስለማትፈልጊ ይሄን ከፋሲል ጋር ያለሽን ነገር ቶሎ ብለሽ ስቶፕ ታደርጊያለሽ ብዬ አስባለሁ ማለት ነው። ሲቀጥል በቃ ሀይሚም ይችክ የምትይውን ባህሪ እኔ ነኝ ትክክል፣ እኔ ነኝ አዋቂ የሚለውን ባህሪ ታይ። አሁን በቀንታ ራሱ ብሩክን እንደዛ አጥፍቶ አንቺ ምንም እንዳላጠፋሽ ነገር ነው ያልሽው። ከምንም በላይ ደግሞ እኮ ያናደደው የቀለበቱ አይደለም። ወጥተሽ አትውጪ በቃ ተይ የምላትን ነገር ካልተወች እንዴት ነው ያለው አለ። እሷ በቃ እኔ በራሷ እንድትወስን ነው የማደርገው። ሰው ሼም ይዘዋል ተብሎ አይደለም፣ ሰው ይደብረዋል ተብሎ ሳይሆን በራሷ በቃ በራሷ ኮንፊደንስ ሆኗት ነገሮች እንድታደርግ ነው የምፈልገው። ይሻር ይሄን ያህል ነው የሚሰራሽ ብሩክ ማለት ነው። ለምን መሰለሽ እንደዚህ ያለሽ? በቃ አሁን አንቺ ከፍፄ ቀለበቱ ስትቀበይ ለሰው ብለሽ ነው። ጓደኞች ተሰብስበው ቀለበት ሲያደርግልኝ ተቀበልኩት፣ ሼም እንዳይዘው እንዳይደብረው ብያለሁ። ያውን ለሰው ብለሽ ያደረግሽው ነገር ነው፣ ለራስሽ ብለሽ አይደለም ያደረግሽው ማለት ነው። ብሩክ አሁን በራሷ እንድትወሰን በራሷ እንድትቆም ያን ነገር ነው የምፈልገው ያለው ማለት ነው እና በቃ ብሩክ የሚልሽን ነገር ስሚ። ለነገ ደግሞ ይሄን ስህተት ላለመድገም ደግሞ አስቢበት ማለት ነው እና ዳግመኛ ስህተት እንዳትሰሪ አብሶ በቃ እንደዚህ በሌላ ኦኬ ልትጣሉ ምናምን ትችላላችሁ፣
ግን ይሄ በመሀል ፍቅረኛ መጣ ጠየቀኝ። ሲጀመር አንቺ ፍቅረኛ ያለሽ ሰው እንዴት ማን መቶ ወደ ቤትሽ ማን ሊጠየቅሽ ይችላል? አንቺ ፊት ካልሰጠሻቸው፣ አንቺ ቀርበሽ ካላናገርሻቸው፣ አንቺ ስልካቸውን ካልሰጠሻቸው ማንም መቶ ቀርቦ ሊያናግርሽ አይችልም። እና ቡቡዬን አታስከፊብን ድምቀቴ። እናንተ ስትፋቀሩ ስትዋደዱ ነው የሚያምርባችሁ። ስትጨቃጨቁ ፀጉር ስትበታተኑ ነው የሚያምርባችሁ እንዴ። በቃ አሁን ከኢትዮጵያ ሀገር ቤት ደርሳችሁንሽ ጋር በዓለም ፏ ብላችሁ አክብሩ። የምን ጥል ነው? ብሩኬ ደግሞ ፍታ፣ ፊትን አዘፍዝፈው። በቃ ሆናል፣ ምንም ማድረግ አይቻልም። ዋናው ደግሞ ያው መርጣ አንተ ጋር መታለች። የምትወደው የምታፈቅር አንተ ጋር ነው፣ ልቧ ያለው አንተ ጋር ነው። እና ብሩኬ